ወይኔ ለካ ዛሬ ፍቅረኛዬ ከአሜሪካ እኔ ቤት ትመጣለች። ምን አባቴ ነው የማደርገው? መጀመሪያ ቤት ነው ማጥራት ያለብኝ። መጥረጊያ ነው ሞልቢያ ነው የሚቀር? አዎ መጥረግ ነው የሚቀርመው። እሺ ቤታችንን እንደዚህ ፏፏ አድርገን ጠረቅ እናደርጋለን ሁሉንም ቦታ። ከዛ እንግዲህ ሞልቢያ እናመጣና ቤታችንን በደንብ አድርገን ሁሉንም ቦታ ውል ፏ እናደርጋለን። ወልውዬ እንደጨረስኩኝ ፍቅረኛዬ መታ በሩን አንኳኳች። እኔም በሩን ከፈትኩላት። ናፍቃኝ ነበር የኔ ፍቅር ሐዋሪው። እቅፍ አደረኳት። እዚህ ጋር ሟሟ አልኳት ምናምን ይጉድ አልኳት። እቅፍ አድርጌ እንግዲህ ወደ ውስጥ አስገባኋት። ናፍቆቴ እንዴት ወይኔ አዲሱ ሶፋ ላይ ቁጭ በይ ብዬ ገና የናፍቆት ወሬን ሳልጀምር እራበኛ አትለኝም መሰላችሁ? እራበሻው እኔ ራሴ ነኝ ኩክ አድርጌ እዚህ ጋር ማመጣልሽ። ጠብቂኝ ብዬ ወደ ኪችን ገና ኪችን ገብቼ ሽንኩርቱን ልጬ ከመክተፌ አይኔ ተቃጠለው። አረ እናቴ ድረሽ ይኸውልሽ እኔ ናት እኔ መክተፍ አልችልም። በቃ ይኸውልሽ በማጂክ ምግብ ላምጣ። ይኸውልሽ ቀይር አየሽ አይደል ምግብ በምን አይነት ፍጥነት እንደማደርስ አየሽ አይደል ምናምን ብዬ በቃ የሰራራው ወጥ እንጀራ ላይ ምናምን አደረኩኝና ምናምን አቀረብኩለት። ከዛ እንዴት ናፍቃኝ እንደነበር እየነገርኳት ምግቡን ከባረኩኝ በኋላ እንግዲህ የናፍቆት አንድ ላጉርስ ስላት አይሆንም እኔ ጉርሻ አልወድም ስትለኝ ግድ የለም አንድ መጉረስ አለብሽ ስላት እምቢ ብላኝ ነበረ። መጨረሻ ላይ እሺ ብላኝ ጎረሰችልኝ። ከዛ እንግዲህ እሷ ውጪ ሆና በላከችልኝ ብር ከዛ ፈርኒቸር የገዛኋቸውን የቤት ውስጥ የፈርኒቸር እቃዎች አሳየዋል። ሶፋ ብቲ፣ አልጋ፣ ቲቪ ስታንድ፣ ኧረ በቃ የማይሰሩት የቤት ውስጥ የፈርኒቸር እቃ የለም። ብቻ እነሱን ከፈለጉ ዛፍ ፈርኒቸር ብለው በ0923288148 በ0933519903 መደወል ነው ስላት አይ በቃ ጥሩ ነው እና በቃ ለማንኛውም አሜሪካ ልወስድ ነው የመጣሁት አትለኝ ምን